ለጆሮ ድንቅ የሚሰማበት ብዙ የዓለማችን ክፍላት እንዳሉ ግልጽ ነው። ታዲያ አንዳንዶቹ በበረቱ መንግስታቸው የህዝባቸውን ኑሮ የተሻለ ከማድረግ አልፈው በምቾት የተሞላ ያደርጉታል። ውበትን የተሞላችና ስራ አጥነት ፈጽሞ የማይታሰብባት በአንድ ቀን ዞረው የሚጨርሷት ጥቂት ህዝብ ያላት ነገር ግን የበለጸገችው ሀገረ ሊችተንስታይን። በዛሬው ቅኝታችን ወደ ትንሿ አውሮፓዊ ሀገር ሰላም የሰፈነባትና እድገትን ወደ ተጎናጸፈችው ሊችተንስታይን ይሆናል። ቆይታችሁን ቪዲዮአችንን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ተከታተሉ። ይህች ሀገር ድርብ ምንም አይነት የባህር በር የላትም። ለምን ካላችሁ ጎረቤቶቿ ኦስትሪያና ስዊዘርላንድ በተመሳሳይ የባህር በር ስለሌላቸው ነው። እናም በዓለም ይህንን ታሪክ የምትጋራት ኡዝቤኪስታን ብቻ እንደሆነች ነው መረጃዎች የሚያሳዩት። አገሪቷ በሰሜንና ምስራቅ ከኦስትሪያ በደቡብና በምዕራብ ከስዊዘርላንድ ጋር እንደምትዋሰን የጂኦግራፊካል አቀማመጧ ያመላክታል። ተአምረኛዋ ሊችተንስታይን በአውሮፓ አራተኛዋ ትንሿ ሀገራት ተርታ ውስጥ ተመድባለች። 160 ስኩዌር ኪሎ ሜትር ብቻ የምትሸፍነው ሀገሪቷ 40,023 ሰዎች ብቻ ይኖሩባታል። ነገሩ ለካ እንዲህ ያለ ያስብላል። ይህ ማለት የሀገራችን የኢትዮጵያ አንድ የወረዳ ከተማ ህዝብ ነዋሪ እንደማለት ነው። ሌላው አስገራሚው ነገር ምንም አይነት የውጭ ብድር የሌለባት ሀገር መሆኗ ነው። በረጅም ሆነ በአጭር ጊዜ የሚከፈል ዕዳ ያልተበደረች ሀገር ናት። ታሪክ እንደሚያስረዳው የፓሊዮሊቲክ ዘመን ጀምሮ የሀገሪቱ ጥንስስ እንደነበር ይነገራል። የአሁኗ የሀገሪቱ ዋና ከተማ ቫዱስና በሮማን ግዛት ከተገዙ በኋላ በጥንታዊ ሮማን ግዛት ውስጥ ተካተቱ። እንደ አውሮፓውያን አቆጣጠር በ1719 በንጉሥ ቻርለስ አራተኛ ተያዙ። ይህች ሀገር ከሮማን ቀኝ ግዛት ነፃ የወጣችው ሐምሌ 12 እንደ አውሮፓውያን አቆጣጠር በ1806 ሲሆን እንደ ሀገር ነፃነቷን ያገኘችው እንደ አውሮፓውያን አቆጣጠር በ1921 ነበር። በአንደኛው የዓለም ጦርነት ማብቂያ የኦስትሪያን ግዛት የተቀላቀለችው ሊችተንስታይን እንደ አውሮፓውያን አቆጣጠር በ1921 አዲስ ሕግ አቋቋመች። ይህች የሮማን ኤምፓየር ቅሪት ስድስተኛዋ ሀብታም ሀገርና ለኑሮ ምቹ እንደሆነች ይነገራል። በሀገሪቱ ችግርና ድህነት ፈጽሞ አይታሰብም። እዚህ ምግብ፣ ቤትና ልብስ አሳሳቢና አንገብጋቢ ጉዳይ አይደለም። እንደውም እንደ አውሮፓውያን አቆጣጠር በ2021 በጂዲፒ በዓለም ሁለተኛ ደረጃ ላይ መቀመጥ ችላ ነበር። ብዙ ሀገራት የጂዲፒ ፐር ካፒታል ኢንከማቸውን 50,000 ለማስገባት ሲጥሩ ይስተዋላል። ሊችተንስታይን ግን ይህን ከፍ በማድረግ $170,000 ፐር ካፒታል ኢንከም አስመዝግባለች። ኢኮኖሚዋ ኢንዱስትሪ፣ ፋይናንስ፣ ሀብት አስተዳደርና ኮንስትራክሽን እንዲሁም ቴክኖሎጂ ላይ የተመሰረተ ነው። እዚህ ሀገር ጽንስ ማስወረድ ወንጀል ነው። እንዲህ ሲያደርግ የተገኘ ለእስርና ሌሎች መሰል ቅጣቶች ይዳረጋል። ራይን ወንዝ በሀገሪቱ ትልቁ የውሃ አካል ሲሆን ከስዊዘርላንድ ጋር ድንበር የሚበጀውም በዚህ ወንዝ መሆኑ ነው የሚነገረው። በተጨማሪም ወንዙ ለሀገሪቱ የውሃ አቅርቦትም ነው። ግማሹ የሀገሪቱ ግዛት በተራራ ስነ ምህዳር የተከበበ የሆነባት ሊችተንስታይን ሰፋ ያለ ኢኮኖሚ የምታራምድ ሀገር ስትሆን ከህዝቦቿ ቁጥር በላይ ብዙ የተመዘገቡ ትላልቅ ካምፓኒዎች ያሏት ሀገር ናት። ይህች አስገራሚ ሀገር በ2021 ብቻ 80,000 ቱሪስቶችን አስተናግዳለች። በሀገሪቱ በስፋት የሚነገረው ጀርመንኛ ሲሆን በአብዛኛው ህዝቦቿ ክርስትና እምነት ተከታይ ናቸው። በሊችተንስታይን ያልተማረ ዜጋ የለም ቢባል ማጋነን አይሆንም። በትምህርት አሰጣጥ በዓለም 10ኛ ደረጃን የያዘችው ሀገሪቱ 4 ከፍተኛ የትምህርት ተቋማትና 9 የሁለተኛ ደረጃ ትምህርት ቤቶች አሏት። ሌላው አስገራሚው ነገር በዓለማችን ኤርፖርት ከሌላቸው ሀገራት ተርታ ውስጥ ይህች ሀገር ትሰለፋለች። በዚህ ወደ ተቀረው ዓለም በአውሮፕላን ለመጓዝ አንደኛው አማራጭ ዙሪች ስዊዘርላንድ 130 ኪሎ ሜትር ተጉዞ በዛ መሳፈር፣ ካልሆነም ደግሞ ሴንት ጋለን 50 ኪሎ ሜትር መሄድ፣ አይ ካላችሁ ደግሞ ፍሪደሪሻፈን 85 ኪሎ ሜትር ተጉዞ በአውሮፕላን መሳፈር ነው። ይህች በንጉሳዊ አስተዳደር የምትመራው ሀገር የቫዱስ ካቴድራል
ጉትንበርግና ቫዱስ ካስትል የንጉሳዊ ቤተሰቦቹ የሚኖሩበት ስፍራ ነው። በነገራችን ላይ በዚች ሀገር የወንጀል ሪከርዱ ዝቅተኛ ነው። በሊችተንስታይን ጥፋተኛ ሆኖ የተገኘ ሰው ከ2 ዓመት በላይ ከሆነ ወደ ኦስትሪያ ፍርድ ቤት ይሄዳል። በዓለም ድንቃ ድንቅ መዝገብ ላይ 32 ገጽ ያላት ትንሽዬ ፓስፖርት ተብሎ ተመዝግቧል። በዚች ሀገር የሀገሪቱ መሪ የሆኑት ልዑል ሃንስ አዳምን ማግኘት ብርቅ አይደለም። እኚህ ሰው በሀገሪቱ የተለያዩ ጎዳናዎች እየተሽከረከሩ ከነዋሪዎቿ ጋር ሲያወሩ መመልከት የተለመደ ነው። ወደ መሬት በመውረድ የሚያምኑ ንጉሥ ናቸው። ወደ ሥልጣን የመጡት እንደ አውሮፓውያን አቆጣጠር በ1989 ነበር። በሀገሪቱ ዓመታዊ በዓል ስታትስፊ ኤርታንግ ኦገስት 15 ሲከበር በልዑሉ የመጠጥ ግብዣ ዜጎቹ ይደረግላቸዋል። በዚህ ዕለት በሸነና ነው። ሁሉም ከልዑሉ ፊት ለፊት እየተያየ በዓሉን የሚያከብርበት አስደናቂ ጊዜን ያሳልፋል። ሰውየው ታዲያ ቀላል ሰው እንዳይመስሏችሁ፣ በግላቸው ከዓለም ባለጠጎች ተርታ ተሰልፈዋል። ሀብታቸውም 9.5 ቢሊዮን ዶላር እንደሆነም ይነገራል። በሰው ሰራሽ ጥርስ ምርት ቀዳሚ እንደሆነች የሚነገርላት ሊችተንስታይን ልክ በኢትዮጵያ እንጀራን ናፍቀን እንደምንመገበው በዚች ሀገር ዜጎቿ ፒዛን በብዛት በጣም ይመገባሉ። እንደ አውሮፓውያን አቆጣጠር በ1969 አፖሎ 11 ሚሽን ናሳ በሀገሪቷ ካምፓኒ እገዛ ነው ጨረቃ መርገጥ የቻለው። ይህም ብሔራዊ ባንዲራዋን እንዲቀመጥ አድርጓል። እንደ አውሮፓውያን አቆጣጠር በ1960ዎቹ በነበረ የፋይናንስ ቀውስ የሊዮናርዶ ዳቪንቺ ስዕል በ5 ሚሊዮን ዶላር ሸጠው እንደነበር በታሪክ ይነገራል። ይህች ሀገር የመጨረሻዋ የመምረጥ መብት የሰጠች የአውሮፓ ሀገርም ናት። በሊችተንስታይን በጣም ሀብታም የሆኑ ንጉሳዊ ቤተሰቦች በቼክ ሪፐብሊክ በርካታ መሬቶችም አላቸው። የሚገርመው ደግሞ ይህ በቼክ ሪፐብሊክ ያለው መሬታቸው ከሊችተንስታይን በስፋት የሚበልጥ መሆኑ ነው። በኢትዮጵያ አንዱ የክልል ወረዳ እንኳን በስፋት የሚበልጣት ሊችተንስታይን የቆዳ ስፋቷ ትንሽዬ በመሆኑ ከ8 እስከ 10 ሰዓት ባለው ጊዜ መላ ሀገሪቱን ምንም ሳያስቀሩ መጎብኘት ይችላሉ። የወይን ምርት በስፋት በዚህ ሀገር ይመረታል። እዚህ ዜጎች ግብር የሚከፍሉት ዝቅተኛ ነው። በዛ ላይ ደግሞ ስራ አጥነት የሌለባት በሁሉም ሙያ የተትረፈረፈ ስራ የሚገኝባትም ሀገር ናት። ግብይቷን የምትፈጽመው በፍራንክ ነው። ዋና ከተማዋ ቫዱስ 17 ኪሎ ሜትር ስኩዌር በመሆኗ በእግር ለመጎብኘት ቀላል ናት። በከተማዋ 6000 የሚጠጉ ሰዎች ይኖሩባታል። 41000 የሥራ ዕድሎች አሉ። 35 ሆቴሎችም በሀገሪቱ ተመዝግበው ስራቸውን ያከናውናሉ። በሀገሪቱ መጥቶ ለመስራትና ለመኖር ግመል በመርፌ ቀዳዳ እንደሚባለው ያክል ዕድል ነው። በተለይ ደግሞ በሯ ለስደተኞች የተዘጋ ነው። ሥራ በሀገሪቱ በለስ ቀንቶት ቢያገኙ ከሊችተንስታይን የሀገሪቱ መንግሥት የሚያስቀምጠውን መስፈርት ማሟላት ይኖርቦታል። በቅድሚያ ሊሰሩበት ባሉት ሙያ ላይ ሀገሪቱ በቂ የሰው ኃይል እንዳላትና እንደሌላት ይረጋገጣል። ከዛ ለአውሮፓ ህብረት አባላት ቅድሚያ ይሰጣል። በሌላ በኩል የሥራ ፍቃድ ለማግኘት የጤና መድን የግድ ነው። ያለበለዚያ ዜግነትም አይሰጥም። በዚች ሀገር ዜጋ ለመሆን አስቸጋሪ ነው። በሌላው ሀገራት ዜጋ ለመሆን 5 እና 7 ዓመት መቆየት በቂ ነው። በዚች ሀገር ግን ዜጋ ለመሆን ጥያቄ ለማቅረብ ራሱ ድፍን 30 ዓመት መኖር ይኖርቦታል። የሀገሪቱ ዜጋ አግብተው ከሆነ 5 ዓመት በጋብቻ ለ3 ዓመት ደግሞ እዛው ሀገሪቱ ላይ መኖር ያስፈልጋል። በተጨማሪም ጀርመንኛ ቋንቋን በከፍተኛ ውጤት ማለፍ ይኖርቦታል። የሚያስገርመው ደግሞ ለ27 ዓመታት ምንም አይነት የግድያ ወንጀል ሪከርድ አለመኖሩ ነው። በተጨማሪም ይህች ሀገር አንድም የመከላከያ ሰራዊት የላትም። የሥራ ማዕከል የሆነችው ሊችተንስታይን በቀን 21000 ሰዎች ለሥራ ከስዊዘርላንድ፣ ኦስትሪያና ጀርመን ይመጡባታል። በዚህ ገጠሩ ከከተማው የተስማማ ይመስላል። አብዛኛው ሕዝብ በገጠር ነው የሚኖረው። ቅንጡ መኪኖቹንም የሚያቆመው በዚያው በገጠር ነው። በዚች ምድር ግጭት፣ ጭንቀትና ጦርነት አይታወቁም። ሰላም ብቻ የሚነፍስባት ምድር ናት። የአውሮፓ ህብረት አባል ባትሆንም ልክ እንደ ስዊዘርላንድ፣ ኖርዌይና አይስላንድ የሸንገን አካባቢ ውስጥ ትካተታለች። ይህ ደግሞ ኦስትሪያ፣ ቤልጅየም፣ ቡልጋሪያ፣ ክሮሺያ፣ ቼክ ሪፐብሊክ፣
ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ኔዘርላንድ፣ ጣሊያንና ስፔን የመሳሰሉና ሌሎች የአውሮፓ ሀገራትን ያለምንም መከልከል መንቀሳቀስ ያስችሎታል ማለት ነው። በተፈጥሮ ጸጋ ጋዝና ነዳጅ ባይኖራትም እንደ ስዊዘርላንድና ሉክዘምበርግ በዓለማችን ላይ የኢንቨስትመንትና የፋይናንስ መናኸሪያ ናት። በዚች ሀገር የቤቶቹ ውበት እጅግ ያስገርማል። ዙሪያቸውን በጫካና ተራራ የተከበቡ መንገዶቹ በኮብልስቶን ያሸበረቁ ናቸው። የገጠሩ ውበት ያስቀናል። ለምለም በሆኑ ሜዳዎች ላይ የሚነፍሰው መልካም አየር ምን ነው እዛው በቀረ ያስብላል። አድማጭ ተመልካቾቻችን የዛሬው ቅኝታችን በዚሁ አበቃ። በቀጣይ እስክንገናኝ መልካም ቆይታ ይሁንላችሁ።